የቃል ጊዜ ስለሚሆነን አስር ዳንኤል እያጨበጨበን ወደዚህ እናመጣለን። ወደ ጨብን ያርጋችሁ ሰላም ናቸዋለሁ። ክብር ለኢየሱስ ይሁን። የእግዚአብሔርን ቃል ዛሬ ብዙ ጊዜ እናንተ ራሳችሁ የሰበካችሁትን ደግሞም ሲሰበክ የሰማችሁትን ያው የሆነውን የእግዚአብሔርን ቃል እንሰማለን። ዛሬ ለሁላችን መልካም ለሁላችን ታምናላችሁ? ለሁላችን ይናገራል። መቀበል ደግሞ የግለሰቡ ይሆናል። ዘንድ ጌታ ቃሉን እንዲናገረን ቅዱስ እግዚአብሔር ሆይ ተመስገን። መንፈስ ቅዱስ ሆይ በዚህ ጉባኤ መካከል ተመላለስ። እኔ ቆሜ አንተን ይሰማለሁ፣ የአንተ ልጆች ቁጭ ብሎ ይሰማሉ። ለልባችን ተናገራል። ክፉ የተከለከለ ይሁን። የቃልህን እውነታ ተናገረ። የሚቋቋም ኃይል በጌታ በኢየሱስ ስም የተመታ ይሁን። ይህ ሕዝብ ዛሬ ነፃ ወጥተው ጥያቄው ተመልሰው አንተ በእውነት በዚህ ጉባኤ መካከል ለልባችን ተናግረሃል። ሁላችን ጌታ ሆይ ጌታ ተናገረን ብለን በሕይወታችን አዛምደን ወደ የቤታችን መመለስ እንድንችል ዘንድ ቃሉን ተናገረን። ስለ ሁሉም ነገር ተመስገን በኢየሱስ ክርስቶስ ስም አሜን። ቃሉን እናነባለን። ማቴዎስ ወንጌል ምዕራፍ 6 ከቁጥር 25 ብዙ ጊዜ እግዚአብሔር በልቤ ሲያስቀምጥ በብዙ ስፍራ ሰብክ ያለችን ቃል ዛሬም ደግሞ እንደገና እንሰማለን። የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል ሕያው ነው። እስኪ ሁላችሁም የእግዚአብሔር ቃል ሕያው ነው በሉ። አዎ፣ እስኪ ሁላችን አብረን ነው የምናነበው። ማቴዎስ ወንጌል ምዕራፍ 6 ከቁጥር 25 ቀስ ብለን አብረን እናነባለን። አንብበን ቀጥታ ከ30 እስከ 35 ደቂቃ ውስጥ ጨርሳለሁ። ጌታ ይረዳኛል። ቃሉን አነባለሁ። ማቴዎስ ወንጌል ምዕራፍ 6 ቁጥር 25 እንዲህ ነው የሚለው፣ ስለዚህ እላቸዋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት ዳሽ አትጨነቁ። ነፍስ ከመብል ሰውነትም ከልብስ ዳሽ አይበልጥምን ይላል። ቁጥር 25 ላይ ቁጥር 27 እንዲህ ይላል፣ ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ይላል። ቁጥር 31 ምን ይላል? እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ ዳሽ አትጨነቁ። 33 ቁጥር ምን ይላል? ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁን ፈልጉ፣ ይህ ሁሉ ይጨመርላችኋል። 34 ነጋ ለራሱ ይጨነቃልና ለነጋ ዳሽ አትጨነቁ፣ ለቀኑ ምን ይበቃዋል? ክፋቱ ይበቃዋል። ቀና በሉ። ይሄ የተራራ ትምህርት ነው። የኢየሱስ የተራራ ስብከት የተራራ ትምህርት ነው። ደጋግሞ እዚህ ቦታ ላይ ምንድን ነው ብለው ኢየሱስ ምን አትሁኑ ይላል? አትጨነቁ፣ አትጨነቁ፣ አትጨነቁ ይላል። የዛሬ የስብከቴ ርዕስ አትጨነቁ የሚል ነው። ጻፉ። አትጨነቁ ብላችሁ ጻፉና ህዝባን አድርጋችሁ ፊት ለፊት ህዝባን አድርጋችሁ አልጨነቅም በሉ። የስብከቴ ርዕስ አትጨነቁ አልጨነቅም ነው። አትጨነቁ ለሁላችንም ነው። ደቀ መዛሙርት በብዙ ቁጥር ያለው ህዝብ ነው። ከኢየሱስ ክርስቶስ ጋር የነበሩት ለእነሱ አትጨነቁ ይላል ኢየሱስ። አልጨነቅም የሚል የግል ነው። እስቲ ቀኝ እጃችሁን አንሱና አንድ አዋጅ አውጀን ወደ መልእክቴ ልግባ። ቀኝ እጃችሁን አንሱና እንዲህ በሉ፣ ጠላቴ ሆይ በሉ እስቲ፣ ጠላቴ ሆይ እነግርሃለሁ ስማኝ፣ እኔ
አልጨነቅም። ምክንያቱም እኔ የኢየሱስ ልጅ ነኝ። እንደዛ ካላችሁ በኋላ አትጨነቁ በሚል ርዕስ ነው የሚሰብከው። ሰው ለምን ይጨነቃል? አራት ነጥብ አለ እዚህ። ሰው ለምንድን ነው የሚጨነቀው? ሰው ለምን ይጨነቃል? እዚህ ያላችሁ ሁላችሁም እኔ እንደቆም እንዲህ ለማለት ነበረ ያሰብኩት። እንደቆም ለእናንተም ለኔም ምንም በቃ ጭንቀት የላችሁም። በቃ ወደፊት ሂዱ፣ በሰላም ወደ ቤታችሁ ግቡ ለማለት ሲያስብ እንደቆም መንፈስ ቅዱስ አረጋጋኝ። ምን ብለው? ሁላቸውም ጭንቀታሞች ናቸው። ስለዚህ ጭንቀታሞች ስለሆኑ አንተ ለራሴ አትጨነቁ ብለህ ወደ ቤት ተመለስ ብሎኛል። መልእክቱን ከተቀበል ጭንቀት እያለ በሰላም ትኖራለህ። በዚህ ምድር ጭንቀት ተጠርጎ ተጠራርጎ ይሄዳል የሚባል መልእክት የለም። መጽሐፍ ቅዱስ እስከ ዓለም ፍጻሜ ድረስ ጭንቀት አለ። ኢየሱስ ተመልሶ እስከሚመለስ ድረስ፣ ተመልሶ እስከሚመጣው ድረስ በጭንቀት መካከል፣ በነውጥ መካከል ክርስቲያን ግን ሰላምን እያወጃ ይኖራል። ይሄ የክርስቲያን ፕሪንሲፕል ነው። እሺ፣ የስብከቴ ርዕስ ምን የሚል ነው? የማን ንግግር ነው ይሄ? የኢየሱስ። እስቲ ሁላችሁም የማን ንግግር? የኢየሱስ። ለዚህ መግቢያ ይሆን ዘንድ አንድ ታዋቂ ሰው የተናገረውን ቃል ተናግሬ እጨርሳለሁ። ወደ መልእክቴ ይገባል። አጠገባቸው ያለው ሰው ሁለት ጊዜ ብቻ ነው ተጨባባጡ ሲል የአንድን ሰው እጅ የሚይዙት። የመጀመሪያው ጊዜ እችን ብቻ፣ ሁለተኛውን በኋላ እችን ያዙ። እስኪ አጠገባቸው ያለው ሰው ጨበጣቱና መግቢያ እንዲሆን ዘንድ ነው እንዲበሉ። እስኪ የዚህ ዓለም ሰው ብቻ እንዳልሆን ይወቀሉ። ዛሬ ማታ እንደሚሞት ሰው ሆነ ተዘጋጅ። ለዘላለም እንደሚኖር ሰው ሆነ ስራዬን ስራ። ያለውን አስተውል። ከሁሉም በላይ ለእውነት ተፈጥረህ ለውሸት አትኑር። የማይቀረውን ሞት መንግስቱንና ጽድቁን ዋናውን ሕይወት አስብ። የተሰመረበት ቃል ዋናው ምንድን ነው? ሕይወት። የምስራች ወንድሞቼ እህቶቼ፣ በዚህ ጉባኤ የምትገኙት የምስራች ዋናው ኢየሱስ ነው። እስኪ የኔ ዋና ኢየሱስ ነው የሚል እስኪ ዋና ኢየሱስ ነው በሉ። ዋና ኢየሱስ። አሜሉኝ። ዋናው ማን ነው? ኢየሱስ። ለዘላለም እንደሚኖር ሰው ስላላል። ይሄን ማርቲን ሉተር ይባላል። ይሄን ቃል የተናገረው ማርቲን ሉተር ነው። እሺ፣ ሰው ለምን ይጨነቃል አላችሁ አይደለም? አዎ፣ ሰው ላይ የሚያስጨንቁ ነገሮች አሉ። ብዙ ነገር። ድህነት ሰው ላይ ያስጨንቃል። እርጅና ሰው ያስጨንቃል። በሽታ ሰው ያስጨንቃል። ሞት ራሱ ሰው ያስጨንቃል። የዘላለም ጉዳይ ራሱ ሰው ያስጨንቃል። በዚህ ጉባኤ አሁን ተገኝታችኋል እንጂ ሳምንት ቆጥራችሁ ወደ ቤተክርስቲያን እየመጣችሁት ነው እንጂ አንዳንዶቻችሁ መዳናችሁንም ራሱ አታውቁ። እኔ ከሞትኩ በኋላ የት ነው የሚገባ ብለው ሰዎች ይጨነቃሉ። ከሞትኩ በኋላ መዳኑንም አላረጋገጠም በሕይወቱ። አሁን ከሞትኩ በኋላ የት ነው እኔ የሚገባ ብለው የሚጨነቁ ሰዎች አሉ። ደግሞ እርጅና ያስጨንቃል። አሁን እኔ እየቀነስኩ ነው እንደ ድሮ አይደለሁም ብለው በእርጅና ምክንያት ሰው ምን ይሆናል? ይጨነቃል። ደግሞ ይጦት ራሱ ይጦት ሰው ያስጨንቃል። እውነት ሁላችሁም ከኢትዮጵያ ስትመጡ ከኢትዮጵያ ወደዚህ ሲታቀኑ እዛ ሀገር ሄጄ ሁሉንም ነገር አገኝቼ በቅርብ ጊዜ ነው ወደ ሀገር የሚመለሰው ብላችሁ መጣችሁ። ከዓመት ወደ ዓመት እየቀነሰ እየፈራችሁ እየተጨነቃችሁ የምስራች በጭንቀት መካከልም ያቷን ጌታ ተናገራል። ይህ ዓለም ያስጨንቃል። የእኛ መፍትሄና መልስ ኢየሱስ ነው። በዚህ ምድር ሁሉም ጥያቄ ይመለሳል የሚለውን ነገር አታብቅ። ይሄ ሁሉ እዚህ ጋር አትጨነቁ ብሎ ኢየሱስ ያስተምር የነበረው ደቀ መዝሙር በሕርያት 3 በሕርያት አለ። ስንት በሕርያት ነው አልኩት? 3። አንደኛ ጌታ የተናገረውን ቃል ቶሎ የሚረሱ ደቀ መዛሙርት ነበሩ። እስኪ ሁላችሁም አንድ ለሶስት ጌታ የተናገረውን ቃል ቶሎ ይረሳሉ። አንደኛ። ሁለተኛ እምነታቸው ደካማ ነው።
መንፈስ ቅዱስን አልተቀበሉም። መንፈስ ቅዱስን የሚቀበሉት ኢየሱስ ሞቶ የሞትን ጣር አጥፍቶ ከተነሳ በኋላ ነው። ያንን እፍ አለባቸው። በእልፍኝ ውስጥ ለነበሩት መጥቶ የመጀመሪያው መንፈስን እፍ አላቸው። ከዛ በኋላ ሐዋርያት ሥራ ሄዶ ባለ 50 ቀን እስከሚመጣ ድረስ ኃይሉን ትቀበላላችሁና ምን ሁኑ ቆዩ አላቸው። ኢየሱስ ሞቶ ወደ ሰማይ እስከሚሄድ ድረስ መንፈስ ቅዱስን አልተቀበሉም። ግን በእልፍኝ ውስጥ ለነበሩት እፍ ብለዋል። ዛሬም የመንፈስ ቅዱስ በውስጡ ያለው ሰው ነው ያዝጋት ነው። መንፈስ ቅዱስ በውስጡ ከሌላ ይሄ ዓለም ሁሉ ተገልጦ ይታያል። እየተቀዛቀዝክ ትኖራለህ። መልሱ ኢየሱስ ነው። ተቀብለናል እኛ መንፈስ ቅዱስን። ሶስተኛ ተስፋ በመቁረጥ ወዲያውኑ ያልተገባ ውሳኔ የሚወስኑ ደቀ መዛሙርት ነው የተከተሉት። ስንት ነገር አለ? ኢየሱስን የተከተሉ ደቀ መዛሙርት ስንት አይነት ባህሪያት ነበሩ? ሶስት። ከናበሩ እየጨረሱ ነው። አንደኛ ጌታ የተናገረውን ቃል ቶሎ የሚረሱ፣ ሁለተኛ እምነታቸው ምንድነው? ደካማ፣ ሶስተኛ ተስፋ በመቁረጥ ያልተገባ ውሳኔ የሚወስኑ ነበሩ። ይህን ደቀ መዛሙርትን ጨርቆ ኢየሱስ እንዲህ ይላል፣ ልጆቼ ሆይ ምን አትዩ? እስኪ አሜን። ሰው ለምን ይጨነቃል? አንደኛ ምዕራፍ 6 ቁጥር 25 ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት ዳሽ አትጨነቁ። ነፍስ ከመብል፣ እስኪ ሁላችሁም ነፍስ ይበሉ እስኪ። ነፍስ ከምን? ከመብል፣ ሰውነትም ከምን? ከልብስ አይበልጥምን? የተሰመረበት ቃል ነፍስ የሚል ነው። እስኪ ሁላችሁም ነፍስ ይበሉ። ሰው ለምን ይጨነቃል? አንደኛ ያለውን ስለማያውቅ ብላችሁ ጻፉ። ያለውን ስለማያውቅ። ያለው ማን ነው? ኢየሱስ። ሕይወት እንዳለ ዘላለም እንዳለ ኢየሱስ እንዳለ ስለማያውቅ ሰው ምን ይሆናል? ያለውን ስለማያውቅ። ነፍስ አለ ይላል። ለምሳሌ ግሪክ ባዮ ሱቄ ዘው የሚል ቃል አለ ስለ ነፍስ። እሱ ሁላችሁም ባዮ ማለት ሱቄ ዘው። ባዮ ማለት ለእጽዋት ለእንስሳት ያለው ሕይወት ነው። ይሄን ዛዊ ነው። ሱቄ እውቀትን ነው፣ ስሜትን ነው፣ ፈቃድን ነው። ሱቄ ሳይኮሎጂ ነው። ዘው የሚለው ሞት የማይሽለው ለሰው ልጅ የተሰጣ የዘላለም ሕይወት ነው። አብዬ ሞት የማይሽለው የዘላለም ሕይወት ናንተ ያለ። እስኪ አሜን። ምልክት ተደርገሃል። በግንባር ምልክት አለ። ሲሊንግ ኢንዲዌኒንግ ይላል። አድሯል መንፈስ ቅዱስ። እስኪ አሜን በሉ። አድሯል። ስለዚህ አንጨነቅም። ስለዚህ ምን አልሆንም? አንጨነቅም። ሰው ለምን ይጨነቃል? ያለውን ስለማያውቅ። እስኪ አፋችሁን ክፈቱና ሰው ለምን ይጨነቃል? አንደኛ ያለውን ስለማያውቅ። ለእኛ ያለው ማን ነው? ኢየሱስ። እሺ ያለ ሕይወት ኑሮን የምንኖር ከሆነ እንጨነቃለን። ያለ ኢየሱስ የሚቀድመው ካልቀደማ እንጨነቃለን። ኑሮ መራራም ጣፋጭም ነው። የውስጥን ጥማት ማርካት አይችልም። ውስጥን ማርካት የሚችለው ኢየሱስ ነው። እስኪ አሜን። አንድ ጊዜ አንድ ቸርች መስከረም 1 ላይ ስንሰብክ ብዙ ቦታ እናገራለሁ። ሆሳና ከተማ ካበጨፌ ቃለው ቤተክርስቲያን አንድ ዘማሪ ማለት ይሄም አለው እየሰበከን መስከረም 1 ነው። በቃ ያስቸገረ ቀማት አለፋ ያስቸገረን አመት ብሎና አለፋ፣ የጎደን አመት አለፋ። አሁን የተቀበለነው አንድ ብለን የጀመረው አመት የፌሽታ ነው። የጥያቄያችን ጠቅላላ የሚመለስበት አመት ነው ብለን ሁላችን ወደቀ። እናቶችን መቼም ቶሎ ለጥያቄ መልስ የሚመልሱ እናቶችና እነሱም ይህን ብሎ ወደቀ። ወደ ቤት ሄደን ምንም ችግር የለም ብለን የተቀበለነው አዲሱ አመት በእውነት ጉድ አደረገ። በጣም ጭንቀት የበዛበት አመት ሆነ። በጣም ጥያቄው ተመልሷል ብለን ሄደን ምንም በቃ በሰላም ይሉ ብለን ህዝቡን ሸኝተን እኛም በጭንቀት እነሱን በጭንቀት ሁለተኛ ያልኩትን
ልናገርና ጠቀባችሁ ያለው ሰው ጨበጣ ነው። ሁለተኛ ያልኩት ሁለተኛ እስኪ ፊቱን እያያችሁ ጠቀባችሁ ያለው ሰው እንዲህ በሉ ኑሮ በሉ እስኪ ማዘን መደሰት ማግኘት ማጣት መነሳት መውደቅ መጠላት መከበር መዋረድ ያለበት ሲሆን በሁለት ተቃራኒና አንጻራዊ ሁኔታ ተዋቅሮ ይቀጥላል። አንድ ቀን ትደሰታለህ፣ በአንደኛው ቀን ደግሞ ታዝናለህ። ይህ ዓለም ተለዋዋጭ ነው። የምስራች በሚለዋወጠው ዓለም ውስጥ ክርስቶስ ያለው ሰው በሰላም ይኖራል። እስኪ ጮክ ብላችሁ እስኪ አሜን በላችሁ። በግራ መጋባት ውስጥ ኢየሱስን ወደ ሕይወቱ ያስገባ ሰው ነው እያለ ኢየሱስ አለ ይላል። እስኪ ጥያቄ ተመልሶልኛል የምትል ሰው ከአሁን ድሜ ይመልሰው በቃ ማን ሊረዳቀምሽ ብሎ በቃ ሆሬውም ጨጠቀብዶ አሁን ፖሊስ ማጉሳ በቃ ከባ በቃ ኤላ ውሸታቸ ያሰገመነ ግባ አርገ ውሸት ተከተለ ግባ ተከተለ ግባ ተከተለ አጥታ ከን ዲራን ተከን ዘላላመ ተከን ይመረ ተከሞ ይረደ አለ ከየማ ፊደዮ እኮ ካጋን ነው እንዲበሉ ባታት እንዲበሉ ለኔ ኢየሱስ አለ ይበላል ኢየሱስ አለ አማማ ከታው ዲፊሳኬራ ከፊሬ Su mi fede che agora come ancora Fitu mo bajene or aga fitu to bajene Baga ka bisi mi akore Se wo kami iki bara so kami inda wai to ba Sapa kami wona ni fite Aron Irmando bro, baga ኢየሱስ ያለው ሰው ያለ ስጋት ይኖራል። ሃሌሉያ። አሁን የኛ የሁላችንም ከዚህ ምድር በቃ ሊያወጡን ነው ወይም አንድ ችግር ይደርሳል ብለን የሚሰጋ ስጋት ነው እንጂ ለጌታ እንዴት ይኑር የሚለው ስጋት አለ? የራሴን ለጌታ አስረክቤ በቅድስና በሰላም እኔ ለጌታዬ ዱሬ ልሙት የሚል የለም እኮ ይሄ ታፎ ሰጠኝ ለዚህ ከሰዎች ማተሰጠም ላንተ እንኳን ይሄ አቀል የኛ አይደለም ኢየሱስ የኛ አሜን እስኪ ባለቁ የተመሳሰው ጭንቀት ይኖራል ብዬ ኑር አልከውን ይኖራል አሜን ኢየሱስ ኑር አልከውን ነው የምትኖረው እስኪ አሜን ኑር አልከውን ኑሮ ማዘን መደሰት ማግኘት ማጣት መነሳት መውደቅ ማወደስ መከበር መጠላት ያለበት አንዳንድ ጊዜ ሰዎች ከፍቱት ያደርጉናል መልሶስ አንዳንድ ጊዜ ካንተ በላይ ማንም የለም ይላሉ መልሶ ደግሞ አንተ ይላል የስላልን አላም እስኪ ሁላችሁ ማህበረሰብ የስላልን አላም ምንም ቢትሆኑ የምስራች ምንም ቢትሆኑ እያረጃት ሄዳለ ስጋዊ ሞት ያሰኝ አረ ይሄን መልክ ተቀብላ ይሄ ጎደሎ ከሌላ እግዚአብሔር ይረሳል ብላችሁ ጻፉ። ጎደሎ ከሌላ ማን ይረሳል? እግዚአብሔር። ይህ ዓለም አይሞላም ጾም ጸሎት አድርግ አይሆንም። የክርስቲያን ኑሮ ሲምፕል ኑሮ ነው። የወታደር በመሳሌ ኪለያቸው አሜን አይሆንም። ከዚያ ሀገር ስናየው ኑሮ ያስጨንቃል። ከዘላለም ስንመለከተው ያስተስላል። አሜን ትግል ባይኖር የድል ደስታ አይኖርም። በሽታ ባይኖር የጤና ምስጋና አይኖርም። አሜን በሕይወት ውስጥ ዋናው ኢየሱስ ክርስቶስ ነው። ሌላ ትንሽ ነው። በሕይወት ውስጥ ዋናው ማን ነው? ኢየሱስ ክርስቶስ ነው። ሌላው ዳሽ ነው። ሌላ ዳሽ ነው። በአፋችሁ ይሄ ይጠራል። መኪና ዳሽ ነው። ግርፍ
መኪና ላይ አንበሱ መኪና ላይ ቤት ይሁንላችሁ ልጆች ባለትዳሮች ብዙዎቻችሁ አንድ ቀን ይሰናበታል። አሜን ይጋላል ለክን ፈትጨለቅ ዋናው ኢየሱስ ነው። እስኪ አሜን አሜን። ዋናውን ላለማስነካት መጠንቀቅ አለባችሁ። ዓለም እንደ ጊዜያዊ ቤት ነው። ጊዜያዊ ቤት ነው ዓለም። ዓለም ጊዜያዊ ቤት ነው። የድንኳን ኑሮ ነው። ክርስቲያን በዓለም ላይ መኖር፣ መማር፣ መስራት ይችላል። ለዓለም ከንቱ ነገር ግን እጅ አይሰጥም። እስኪ አሜን። መስራት ይችላል፣ መማር ይችላል፣ በዓለም ላይ መራረቅ ይችላል። ለዓለም ከንቱ ነገር ግን ክርስቲያን ምን አይሰጥም? እጅ አይሰጥም። እስኪ አሜን። ጭንቀት ያለንን ነገር እንዳናይ ያደርጋል፣ ይጋርዳል። ለእኛ ያለነው እንዳናይ ነው የሚያደርገው። ምን ጭንቀት የሚበልጠው አለን፣ የዘላለም ሕይወት አለን። ደስ ይበላችሁ። ሁለተኛ ሰው ለምን ይጨነቃል? 25 ቁጥር 27 ቁጥር እንዲህ ይላል፣ ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን? ተጨንቃችሁ በቁመታችሁ አንድ ክንድ መጨመር ትችላላችሁ? እዚህ ጋር ስለ እድሜ ነው የሚናገረው። ተጨንቆ በቁመት የሚለው እድሜ ነው። እድሜ ነው የቁመት ጉዳይ ሳይሆን እድሜ። በእድሜያችሁ ተጨንቃችሁ አንድ ማይክሮ ሰከንድ መጨመር ትችላላችሁ ይላል። መጨመር እንችላለን? ሁለተኛ ሰው ለምን ይጨነቃል? ሁለት አይነት አቅሙን ስለማያውቅ ነው ብላችሁ ጻፉ። ምን ስለማያውቅ? አቅም። የኛ አቅም የተገደበ ነው። አቅም ቢኖር እኛ የምንፈልገውን ጥያቄ ሁሉ በአንድ ማይክሮ ሰከንድ እንመልሳለን። ስለማንችል ቁጭ አለ። ክብሩ ይስፋ። አሜን። እስኪ አሜን። አቅማችን የተገደበ ነው። እሺ አባ በቁመታችን ረዘምኩ ብለን ማሳጠር፣ አጠርኩ ብለን ማርዘም፣ አልሞትም ብለን አለመሞትም አይቻልም። ማማታ መለስ ማለት ነው። አልሞትም ማከማ መሰላል እንግዲህ ለማቃር ካውል ነው ምን ነው ወይ ያው ተከበ ነው ምን ነው ምን ማለት ታውል ሰራ በየው ማማታ መኩራ ኢትዮጵያ ኮንፍራንሲሳ እንዳም ሰባቴ አኒ መሰራት ሲማ ከፈሰ መኪናንዳ ማኑ እንዳም ማሶማና ወሻራ ኮንፍራንስ ኮይ ማሉሞ ኒና ቢቆይ ማን የባቆ ዛሬ ባቆ ማን ይቆቆ ሎንቹ ሞከኒኔ ሎማን ኒኔ ያኒ ቱማት ንቆ ዳልቹ ሙርኩ ማሲና ቀውል ሰቆ ኒጎልኔ ሞንጮ ሙለና ኤኮኒን ሎማን ያዩ ላኪደት ይወላ ሊቤቶ ለዲቴ ቢዲቴ ኤፌሰር መኪና አላቆ ሊቤቶ ለዲቴ ቢዲቴ ሃሬ አምባናቄ ይወሎማን ኦዲ ማዶማይ ማሰቆ ይዳቆ ሊቤቶ ለምና ፈርፍሬ ሐዲሰን ዋቤቴ ባሱ ሚኒቴ ለምና ፈራይ ማቶ ነበር ሚስጥሪን ነይ ሊቤቶ ሜና ፈራ ናምድሬ ያማ ተጀለቃ ማይሱል ወከባይ ደምኮይ ኒያሚስ ማ ላላትና ኒዮሪስ ሶሪ ማ መጣ ከመኪና ውዲ ቶዮ ለምን ቶ Erale laka ada abin sofora da obe nada pun so daga nan makina mata ba la gobe lihat apa da makina to lihat la ga ba la ga yande hada na kai hauso wani mimi mitao lazino nafsi የምትቀጥለው ለዚህ ነው። አንዱ ለአንዱ ሌላውን የሚያስበው ለዚህ ነው። ታይ ለዋል አቁመጆ ላሚኒ ዋናው ኢየሱስ ነው። ሌላ አቅራቢ ነው። እስኪ አሜን። አይ እስኪ ቀንጃችሁን አንሱና ማካችሁ ቀንጃችሁን አንሱና ዋናው ኢየሱስ ነው። በልባኪ
መብራቅ ነው። ሃሌሉያ። ለዚህ ነው የምትጨነቀው። አትጨነቅ። አጠገቤ ያለው ሰው አትጨነቅ በለው እስኪ። ለዚህ ነው እኮ የምትጨነቀው። አትጨነቅ በለው። ያለውን ቅመስ እስኪ። አሜን። ወላሂ የወሲና ለላ ካቀጥሎ ማከተከም ተከም ይተቀዱ ግን አፈርደባታ eso le da que no está que hasta camula kuram de aquí de yesu de Dios amen wa ani me ware les binoma ay sama እግዚአብሔር አንተ ስትታዘዝ ነው እንጂ እግዚአብሔር የሚሰማው እግዚአብሔር ማዘዝ የሚችለው የታዘዛል ያታዘዛ እግዚአብሔርን ማዘዝ ላይ አይደል ከእግዚአብሔር ፈላጊዎች ነን እንጂ ለእግዚአብሔር የተገዛን አይደለም። Egandu kato belakang kesura kesabara kato. Lalu kita be utama apa itu jual? Isi, tak isi tu. Isi tu sampai tu mungkin. Kin? Anwa aku tak nyaman dulu kata dia ucap. Kemudian tuan marawal bisa. Anwa aku tak hadiah kembata kaulit agak bisa. Buruk be. Itu be. Ago be. Menjadi bahan. Saya soal kormat madrak macam bokeh anjena fita mau abet. Sekolah tu bokeh anje baru. አትናገርም ቦቄ አንቺ ፊታማ ዋቤቱ ከምስኪዳ መሪዎች ናቸው። ከምስኪዳ ጌታን ስላመኑ ወደ ሆሳና እስር ቤት ኃይለኛ መጥፎ እስር ቤት ነው ያለው። በኢትዮጵያ ቃልዮት ቤተክርስቲያን በመሪዎች ላይ የተጻፈ ዋጋ የከፈሉት ተብሎ ቦቄ አንቺና ፊታማ ዋቤቱ እንዲህ ነው አሉ። ወንጀላ ሜዳ አለ የሆነ ከማሬ ወደዚህ እዛ ደርሶ ፊታማ ዋቤቱ እንዲህ አለ። ቦቄ አቤት ወንጌልን ተናግረን ዛሬ ታስረን ወደ እስር ቤት ይሄዳል ነው። ምን ተናገረ? ወንጌልን ለሰዎች ነግረን ዛሬ ታስረን እስር ቤት ይሄዳል ነው። ልጆቻችን ግን ተፈተው ወንጌልን ያስቀጥላሉ። ይህ እኮ ይሁን ሆኖ እኮ ነው። ቦቄ እንጂ እንዲህ አሉ። ከዛ ወጡ እስር ቤት። ከእስር ቤት ከወጡ በኋላ ተመልሰው ሄዱ። አንድ አይን ካረፉ በኋላ እንዲህ ብሎ ተናገሩ። ለወንጌል ስል በሰንሰለት በታሰረው እጅ ሰዓት እንድናስር ያበቀንን ጌታን እንዳትረሱዋል። ለወንጌል እውነታ ስል በምን በታሰረው በሰንሰለት በታሰረው እጅ ምን እንድናስር ሰዓት እንድናስር ያበቀንን ጌታ ዳሽ እንዳትረሱዋል። እዚህ ጋር ያለን ሁላችን አጥፍተናል። ስንቴ ሲጠይቁ እግዚአብሔር መለሰ ሰማ። አባ እኔን እዛ ብታደርሰኝ አንተን አልረሳም ብለህ ስንቶቻችሁ ረስታችኋል? ወንጌል አይሸከትም። ወንጌል ሕይወት ነው። ወንጌል ዘላለም ነው። ለጸኑቱ ሰማይ አለ፣ ላልጸኑቱ ግን ሲኦል አለ። እስኪ አሜን። የምንኖር ከሆነ ለወንጌል እንኖር። እሺ በሉ። ለወንጌል እንኖር። ለወንጌል እንኖር። ሲንተና ነጥብ ነው እሱ። አቅማችንን ስለማናውቅ ነው ምን የምንሆነው የምንጨነቀው። እስኪ አሜን። ለብዙ ዘመናት ለራሳችን ተጨንቀናል፣ በፍርሃትም አምጠናል። የሚጎድለው ከመጉደል የሚሆነው ከመሆን አልቀረም። ትርፉ ግን ጭንቀት ነው። አጠገብ ያለው ሰው ሊቀጥ ሶስተኛ የትርፍ ቲፖችን ያዙ። እስኪ እንዲህ በሉ እስኪ ለብዙ ዘመናት በሉ እስኪ ለራሲ ተጨንቀሃል፣ በፍርሃትም አምጠሃል። የሚጎድለው ከመጉደል የሚሆነው ከመሆን አልቀረም። ትርፉ ግን ውጤቱ ጭንቀት ነው። አማናሎ ዋርዱ ዋርዱ ይላል። አይስ አሜን አሜን። የመጣ ይምጣ ደስተኛ ሁን። እስኪ አሜን አሜን። እስኪ አሜን። እንዲህ ብዬ እጅግ ትጽፋላችሁ።
እንዲሁ ጻፉ። ሀብት ጥያቄ እንጂ ሀብት በራሱ ጥያቄ እንጂ የህይወት መልስ አይደለም ነበር። ሀብት ራሱ በራሱ ምንድን ነው? ጥያቄ እንጂ የህይወት ምን አይደለም፣ መልስ አይደለም። የህይወት መልስ ማን ነው? ኢየሱስ። ከባል ከኑ ደሰኮ ቢኪን አናብሰ መዋሩ ቢኪን ኩሮ ኒኡለነ ዊንቶ ኩፍጂ ጮመና ዊንቶ ክችች ኤድኩ ዮማን ማያከሙ ለለብሰቃ ወጥሽ ከራቁ ያከሙ ዊንቶ ሂዳታ ለያካይ ቢሪት የቆቃል ማን ወጆን ወጋ ማርሽከራ ወጥሽ ማታ ማኪዳ ኮመቴ ሰከለ ነው ወጋ ከባል ወንጃል ተቃየ ኤፍኤስን ወጥቼ በቃ ሁሉ በተማቋ አሊ ሞሞይ በተማቋ ባሱ ኤክ ማጤሳማ ቻርቻ ሳባኩ ሙይ ኪዳም ኪዲዮና ካላሳ ኮቴቦ ወን አይላ ኤቡካሪ አሊ ነው ሞዮ ኤበዮ አላዋ ኩሰም ወደበታ ይቱናያ ከያን እጥሽከቶ ነው ዱሚ ማሶ ያይ ኮመኒክ ተኒ ሰይጣን አሶማ መከፍቲዮ ዱንቻ ዱንቻ ኮቴቶ ጃበሪ ያሲ ዞር ወለቴ ኮ ኢየሱስ ነሱ ዱሞ ሙለ ዞር ወለቴ ሀብት በራሱ ምንድን ነው? ጥያቄ ነው እንጂ የህይወት ምን አይደለም። አውቄ እንትን ሆኖ አማሽቄ ያራቆ ታው አማሽቄ ኢየሱስ ይገራልኛ አስተናጋይ እስኪ አሜን። ሶስተኛ ወዴ ስንተኛ ነው? ሶስተኛ ሰባ ሶስተኛ ጨርሻለሁ። ሶስተኛ 33 ነው። ምን ይላል? ጴጥሮስ ያደረገ 33 ነው። ምንድን ነው የሚለው? ነገር ግን አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ፣ ይህ ሁሉ ዳሽ ይጨመራል። ሶስተኛ ለትርፍ የሚጨነቀው ዳሽ ዋናው ያላዛ ነው። ኢየሱስ ዳሽ ነው። ዋና ሄዶ ኢየሱስ ዳሽ ነው። ለትርፍ የሚጨነቀው ዋናውን እሺ። አራተኛ ሰው ለምን ይጨነቃል? 30 ስንት ቁጥር 4 እስከ 34 ጨረሱ። 34 ምን ብሎ ነው? ነገ ለራሱ ይጨነቃልና ለነገ ዳሽ አትጨነቁ፣ ለቀኑ ምን ይበቃዋል? ይባል። እስኪ ሁላችሁም እጅን ቃል አንብቡ። ነገ ለራሱ በሉ እስኪ ይጨነቃልና ለነገ አትጨነቁ፣ ለቀኑ ምን ይበቃዋል? ሰው ለምን ይጨነቃል? አራተኛ ነገ የሚሆነውን ስለማያውቅ። አንድ ለሶስት መቼ ነገ የሚሆነውን ስለማያውቅ ነገ ነው እንጂ ነገ የሚሆነውን ስለማያውቅ ሰው ምን ሆነ ይጨነቃል። አንዳንድ ሰዎች ታንቆ ይሞታሉ። አንዳንድ ሰዎች ማጥቶ ይሞታሉ። አንዳንድ ሰዎች በብዙ ጭንቀት ውስጥ ይገባሉ። ለምን? ነገ የሚሆነውን ስለማያውቅ። ጥቂት ጊዜ ቢታገሱ ነፍስን ያጠፋሉ እኮ ሲሆን ነው የሚገቡ። ቢታገሱ መቼም የሚሞቱ ሰማይ ይገቡ ነበር። ነገር ግን ነፍስ በማጥፋታቸው መጽሐፍ ቅዱስ መንግሥተ ሰማያትን አይገቡም። ስለምን አይገቡም? ወደ ሲኦል ይገባሉ። ጥቂት ጊዜ ቢታገሱ ግን የዕለት ጥያቄ ራሱ ይመለስ ነበር። ከኔ ጋር ናችሁ? ተባረኩ። የጭንቀት መፍትሄ ጨርሱ። የጭንቀት መፍትሄ ባለቤት እንዳለ ማመን ነው ብላችሁ ጻፉ። አትጨነቁ ብሎ የተናገረ ያዘዘ ያስተማረው ባለቤት አለ። እስኪ ሁላችሁም ባለቤት አለ ይበሉ። ባለቤት ተስማምተናል። ባለቤት አለ። እስኪ አሜን። እስኪ ባለቤት አለ ይበሉ። ሙሉ ታምጆ ታሱ ማደረ ይወርተከማ ነው ማካሪው ወረ ማይኩ ኩኩቶ በያለ እስኪ ባለቤት አለ ይበሉ። ባለቤት ማን አለ? ባለቤት ክርስቶስ አለ። ባለቤት አትጨነቁ ሲል እኮ ከመፍትሄ ጋር ነው። ዳንኤል አትጨነቁ ብሎ መልስ አይመልስ ይሄዳል። እስኪ ይሄ ዳንኤል አትጨነቁ ብሎ ምን መልስ አይመልስ ይሄዳል። መቶ ይከበቀነል መቶ ባይዋ ፊራቅ ነው በይ ማቴሞ ለወካ ሰባኬ ብሮዋን አን ብሮማን ሃኖ ባይዋ ዳሩ ዋ ፊሴ ነው ማርጆማ ፊሴ ካዲ ፊሴ ዳሩ ፊልማ ነው Nini no ken hiragan hijito. Uwa bani firen ano be anne. Mo amara ma. Hijinan sam. Angi ma. Chokkarga. Batalla tim. Wati chalo bala. Guys. Bare kuyen. Wati chalo ga. Shuruka.
kabatkeen firoon hin gottaa nama mayoonni kita berbeda dengan standar wadar waktu kita dengan saya berdaya mana berbeda standar itu berbalik kita berbeda standar wadar waktu lewat visa lalu konya mereka berbuat iwan akhirnya kita mau tahu ngelawan kah ini kata begitu kah ini kata begitu yang umum masih lama ya visa kah beda dengan standar wansan itu belum tapi awal saya yang paling difukul, waktu sindang, fisika waktu ada, main nanti jadi fisika kau jawabnya. Fisika, emang anak kata waktu, bandi berukul. Never berkui, lalu problem. Bihala sa kabadi, aman dasisa, usama disa. Ona yang mesti disebut kayak kita asyik nama, saya disabis sama. Kamu tanya, kau datang, kamu tanya. Mayroon kami nagdaro kamalan sa istoda dua. Usahain wasa ka na. Usahain wasa ka na. Usahain mo ang ganang kasapatin mga. Lawagat leman de ako! Kataroon ne! Tai! Titiwiro ve chalihe! Retan di wito dike! Yuwiri diga shande! Tetani wito dike! Kaun na ihang na ako yan nawayan! Mementa dalo de bigay. Jatene wenjobi. Wangeli wadno. Wangeli yullo nagar mafiteno. Wangeli ala katalo ay sakin bono matisana. Skito kibla amen. Amen. Mandu pro esaka tirakam buwo abis tirakam buwo. Ini dia cingkat mafte balave didane mau इसके आदर सोच balave didane mau balave mana Yesus akhirnya kan mobilnya itu nak kalau Yesus kawan sekarang kita dah tahu masa soalnya dan misal cowok amin kan akhirnya satu yang lalu Yesus kawan sekarang እግዚአብሔር ሁሉ ጊዜ መጋቢ መሆኑን ማመን የጭንቀት መፍትሄ እግዚአብሔር የስንት ጊዜ እግዚአብሔር ሁሉ ጊዜ መጋቢ መሆኑን ማወቅ ጥቅማችንን ሳይሆን አምላካዊ ክብር ማስቀደም ነው። እስኪ አሜን። የአሁኑንም የወደፊቱን ዋስትና በማድረግ ጌታን መከተል ነው። እስኪ አሜን። መሊክ ነው ኢየሱስ። እስኪ ሁላችሁ መሊክ ነው ኢየሱስ በሉ። መሊክ ነው ኢየሱስ። መሊክ ማለት በግሪክ ይላል አንኩር አንኩር ይላል። አንኩር ማለት ማለት በድርድር ጊዜ በፍርሃት ጊዜ በነውጥ ጊዜ እምነትን ጠብቆ የሚይዝ አንኩር ነው። አሜን። እስኪ አሜን። አጥብቆ የሚይዝ የክርስቶስ አንኩር ተዘርግቶኛል። አሜን። አንተባችሁ እስኪ አሜን ማለት አንኩር ተዘርግቶኛል። እስኪ አሜን። አንኩር ማን ነው? ስብከቱን ሲጨርስ በአንድ ቃል ብቻ ጨርሳል። አሁን የመጨረሻውን አጠገባቸው ያለውን ሰው ተበጣጡና በአንድ ቃል እንዲህ በሉ። የሰው ልጅ የሚኖረው ትላንትናና በነገ መካከል ታፍኖ ነው። ኢየሱስ ሲመጣ ካፈና ነፃ ይወጣል። አጠገባ ያለው ሰው ተበጣ አብዬ መስኪ አንተ እኮ ታፍነሃል። ኢየሱስ በክብር ወደ ምድር ሲመጣ ነው ካፈና የሚወጣው። እስኪ አሜን። አጠገባ ያለው ሰው ታፍነሃል በነገና
የሰው ልጅ ምን ሆኗል? ታፍኗል። ኢየሱስ ሲመጣው ግን ነፃ ይወጣል። አሜን። ቆመን እንጸልይ። ግራና ቀኝን አጥተው ምን ሊሆን እያሉ በጭንቀት ውስጥ ላሉ ሰዎች ያንተ እጅ ነፃ የሚያወጣ እጅ፣ ክብርን የሚሰጥ እጅ፣ ሕይወትን የሚያረካ እጅ፣ መልስ የሚሆን እጅ፣ ሰማይ የሚያደርስ እጅ በኢየሱስ ስም ለዚህ ጉባኤ ይምጣ። ሃሌሉያ! እስቲ አፋችሁን ክፈቱና ሃሌሉያ በሉ። ድገሙ፣ ሃሌሉያ በሉ። ሄዋሊጎሬ ፓራሊያ እስኪ አሜን በሉ። አንኬስላሆሜሴ አናና አወኑምቤ አኔ ይቺና አኬና አኖማሮሞዮ ኬሱራ ሙሌክላሴሳ ኤክሰገርሲታሞ ኪቤየ ኢየሱሳ አንኬስላሆሜሴ አናና አወኑምቤ አኔ ይቺና አኬና አኖማሮሞዮ ኬሱራ ሙሌክላሴሳ ኤክሰገርሲታሞ ኪቤየ ኢየሱሳ አቲን ፎሉርባታ አቴና ፎሉርባታ አቴን ፎሉርባታ አቴና ፎሉርባታ የሳዶዶም የማቼሳሬስ አቴን ፎሉርባታ እስኪ ጌታ ለኔ ተናግሮልኛል። የህይወት መልስ ኢየሱስ ነው የሚጥሉ ሰዎች እጃችሁን አንሱ። ይሄ ወንድም የተባረከ ይሁን። የተባረከሽ ትሁን። አትጨነቁ ብለህ የተናገርከን ጌታ ከፊታችን የጭንቀት መንፈስ የተጠረገ ይሁን። ከወንድሜ ፊት የተጠረገ ይሁን። ከእህቴ ፊት የተጠረገ ይሁን። የሰላም ዝናብ፣ የክብር ዝናብ፣ የሞገስ ዝናብ፣ የደስታ ዝናብ ቢሞላም ባይሞላም ኢየሱስ በቂ ነው የምንለው መንፈስ በኢየሱስም በእኛ ላይ አሁን ይነገር። እስቲ ቀኝ እጃችሁን አንሱና እንዲህ በሉ፣ ጠላቴ ሆይ በሉ እስኪ እነግርሃለሁ፣ ስመኝ፣ እኔ የኢየሱስ ነኝ። ጥያቄ ተመልሶልኛል። እኔ ልታስጨንቀኝ አትችልም። እኔ የኢየሱስ ነኝ። ምድራዊ ዜጋ አይደለሁም፣ ሰማያዊ ዜጋ ነኝ። ዞር ከፊቴ። የምስራች ልናገር፣ ከዛሬ ጀምሮ የሄዳ ምርኮ ተመልሶልሃል። የሰላም ምርኮ ተመልሶልሃል። የደስታ ምርኮ ተመልሶልሃል። የፍሬያማነት ምርኮ ተመልሶልሃል። የመንፈስ ቅዱስ ፍሬ የምታፈራት ምርኮ ተመልሶልሃል። እስቲ አፋችሁን ግበጡና ሃሌሉያ በሉ ባካችሁ። የወደደ ማዱር ቢገን ተርዳለ የጌታ መንፈስ አንድ መልእክት ይወረውረኛል። እየተንገዳገዱ ያሉትን እኔ አጠናለሁ፣ አይወድቁም ይላል። ወታቢ አፓወራዳታታሞ ከልጆቼ ጋር ሊረዳቸው፣ ከልጆቼ ጋር ሊያግዛቸው በእኔ ላይ ጥሏልና እኔን ተማምነዋልና ቀንም ሌሊትም ሊያግዛቸው ከእነርሱ ጋር ይሆናሉ ይላል። አታቢቆ ባቲጌ ሰካታታታታታታ ሪግላባዲያ የደስታ ምርኮ ይመለሳል። የደስታ የሰላም ምርኮ ይመለሳል። የእውነት ምርኮ ይመለሳል። ሃሌሉያ ሃሌሉያ ፖሊስ ሀቴማ ማቻዋ ለወከሊያ ራታዲያ ማቻሎሪ ቪግላባታዲያ ኤላባታዲያ ልጄ ሆይ አልሄድኩም፣ ከአንተም ጋር ነው ያለው። ልጄ ሆይ አልተለየሁም፣ ከአንተም ጋር ነው ያለው። ልጄ ሆይ አልለቀኩም፣ ከአንተም ጋር ከአንቺም ጋር ነው ያለው የሚለው ድምፅ እሰማለሁ። ወንድሜ ሆይ የክብር አምላክ ከአንተ ጋር ነው። ፓራዳታ ሙሴ ፓሉሪ ባሻዳ ረካዱን ተሪያ ታንጋዳ ረካባዱ ተምፒውድሚ ሂሪግላባታዳ ወንድሜ የይል
ይህ የደስታ ድምፅ ይሰማሻል። የናዝሬቱ ኢየሱስ ካንተ ጋር ነው። ኃላፊነቱን የወሰደ አትጨነቅ ብሎ የተናገረ ከመፍትሄ ጋር ነው። በዚህ ምድርም የሚሆነው ነገር አያስጨንቀንም። ኢየሱስ አለ። እጃችሁን አንሱና እንዲህ በሉ፣ ለእኔ ኢየሱስ አለ በሉ። እስኪ ድገሙ፣ ለእኔ ኢየሱስ አለ በሉ። አንድ ድምፅ እሰማለሁ። መንፈስ ቅዱስ በውስጡ አድረው እሳቱን ለኩሶ ከዛ በኋላ በብዙ ድካምና ድንዛዜ ውስጥ የገባ ሰው አለ። ዛሬ ምርኮ ተመልሷል ይላል። ወንድሜ ሆይ ምርኮ ተመልሶልሃል። እህቴ ሆይ ምርኮ ተመልሶልሻል። የናዝሬቱ ኢየሱስ አሁን ታጠገብ ነው። አፋችሁን ክፈቱና ሃሌሉያ በሉ። እስኪ ኢየሱስ የኔ ነው የሚል ሰው አይናችሁን ግለጡ። ኢየሱስ የእናንተ ነው። በእውነት የእናንተ ነው። በእውነት የእናንተ ነው። አንድ ድምፅ ላይ ሰማሁ። ልጄን እያነጋገርኩ ነበር። ነገር ግን ከብዙ ቻሌንጅ የተነሳ ትንሽ ውስጡ ፈርቷል። በጭንቀትም ውስጥ እየገባ ነው። ዛሬ ግን የምስራች በዚህ ጉባኤ እኔ በውስጥ ያስቀመጥኩት እሳት በክብር ይንቦጋቦጋል ይላል። አይቆምም፣ አይቆምም። እስኪ አይቆምም በሉ፣ አይቆምም። እስቲ እጃችሁን እንዲህ አሉ፣ እንዲህ በሉ እስኪ፣ ላስ በሉ እስኪ። አሁን ከፊት ነው የምታደርገው፣ ጨርሻ ነው መልእክት ነው። እስኪ ላስ በሉ። በአንተ ፊት የቆመውን መንፈስ ቅዱስ እሳት እኮ ነው። ላስ በላ። ሰው አትሆንም የሚለውን አላለፈም የሚለውን ባዶ ነህ የሚለውን ምንም አይከናወንም የሚለውን እጅን አውርድ። ኤልያስ እንጨቱን፣ ውሃውን፣ አፈሩን አልቆ ያዕቆብ አምላክ የአብርሃም አምላክ አትወልድም? የእኛ ጌታ እኮ ወዳሁኑ በግዛት እነሱ እያሉ መጣና አፈሩንም ላስ፣ ውሃውን ላስ፣ ምድሩን ላስ፣ እንጨቱን ላስ። የምስራች መስዋዕትን ጌታ ይቀበላል። ኑርለት ብቻ። አሜን። እንዲህ በሉ፣ በሕይወቴ ውስጥ ዋናው ኢየሱስ ነው በል። ሌላው ትርፍ ነው በል። በቃ አሁን አልፌ ልኖር በል። ምልክት እንዲሆን ዘንድ ቁጭ በል።